ብዙዎች ትኩረት ያልሰጡት በሽታ፣ ነገር ግን የከፋ ደረጃ ላይ ከደረሰ ብዙ ዋጋ የሚያስከፍለው በሽታ ቫሪኮስ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮዬ የቫሪኮስ በሽታን ለመቀነስ ብሎም ለማጥፋት የሚረዱ ተፈጥሯዊ መንገዶችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አንደኛ፣ 10 ፒስ የባህር ዛፍ ቅጠልን በመፍጨት ከ3 የሻይ ማንኪያ ሮዝመሪና ከ200 ሚሊ ሊትር ፒውር ኦሊቭ ኦይል ጋር በማድረግ በደንብ ያዋህዱት። በመቀጠል ለ30 ደቂቃ ያክል ቦይለር ላይ ያሙቁት። ከዛም ያውጡትና ቀዝቀዝ ያለ ቦታ ላይ ያስቀምጡት። በመቀጠል በማጥለያ ያጥሉትና ውህዱን ቫሪኮስ ያለበት ቦታ ላይ ይቀቡት። ሁለተኛ፣ 2 የሻይ ማንኪያ ሮዝመሪን፣ 1 የሻይ ማንኪያ የተፈጨ ቅርንፉድን፣ 2 ራስ የተከተፈ ነጭ ሽንኩርትን እንዲሁም 100 ሚሊ ሊትር ኦሊቭ ኦይልን በደንብ አድርገው ያዋህዱትና ለ20 ደቂቃ ያክል ያፍሉት። በመቀጠልም እንዲቀዘቅዝ ያድርጉትና ያጥልሉት። በመጨረሻም ውህዱን ቫሪኮስ ያለበት ቦታ ላይ ቀቡት። ሶስተኛ፣ የአፕል ጭማቂን ቫሪኮስ ያለበት ቦታ ላይ ጠዋትና ማታ እየቀቡ ማሳጅ ያድርጉት። አራተኛ፣ የወይራ ዘይትን ቫሪኮስ ያለበት ቦታ ላይ ቀቡና ማሳጅ ያድርጉት። አምስተኛ፣ ሎሚን በመጭመቅ በውሃው ቫሪኮስ ያለበት ቦታ ላይ በመቀባት ማሳጅ ያድርጉት። ስድስተኛ፣ ነጭ ሽንኩርትን በመፍጨት በውሃው ቫሪኮስ ያለበት ቦታ ላይ በመቀባት የተወሰነ ደቂቃ ያክል አቆይተው በውሃ ይታጠቡት። ሰባተኛ፣ ከ10 እስከ 12 የሾርባ ማንኪያ የሚሆን የተፈጨ ነጭ ሽንኩርትን ከ2 ኦር 3 የሻይ ማንኪያ የሎሚ ጭማቂ ጋርና ከ4 የሻይ ማንኪያ የወይራ ዘይት ጋር በማዋሃድ በቀን ለ2 ጊዜ ለ2 ወር ያህል ጠዋትና ማታ ቢጠቀሙት ጥሩ ለውጥን ያዩበታል። ስምንተኛ፣ ምስርን፣ ነጭ ባቄላን፣ ድንችን፣ ሳልመን አሳን መመገብ እንዲሁም የአካል ብቃት እንቅስቃሴ ማድረግና ረጅም ሰዓት ከመቆም ብሎ ከመቀመጥ በመቆጠብ የቫሪኮስ በሽታን መከላከልና ማስወገድ ይችላሉ። ሌላው ደግሞ የሚመገቡትን የጨው መጠን መቀነስና ሂል ጫማን ከማድረግ መቆጠብ እንዲሁም ሲቀመጡም ሆነ ሲተኙ እግሮን ከፍ አድርጎ በማስቀመጥ ራሱን ይጠብቁ የሚል መልእክቴን እያስተላለፍኩ የዛሬውን ቪዲዮ እዚህ ላይ ያበቃ። ያላችሁን ማንኛውንም አስተያየትም ሆነ ጥያቄ ኮመንት ላይ ጻፉልኝ። እንድሰራላችሁ የምትፈልጉት የጤና ርዕሰ ጉዳይ ካለ ደግሞ መጠቆምም ይችላሉ። ይህን ቪዲዮ ሰብስክራይብ ሳታደርጉ ከሆነ የተመለከታችሁት ሰብስክራይብ እንድታደርጉ እየጋበዝኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።